እንደምናላችሁ በዚህ ቪዲዮ ለማየት የምንሞክረው how repeater works in packet tracer የሚለው ለማየት እንሞክራለን። በፓኬት ትሬሰር ውስጥ ይሄን እናያለን ማለት ነው። ሉክ እንደምታዩት ፓኬት ትሬሰር ከፍቷል። እንግዲህ ሪፒተር ማለት ሲግናልን ሪጀነሬት የሚያደርግልን ዲቫይስ ነው። ስለዚህ ሁለት ዲቫይሶችን ወስደን እንዴት ሪጀነሬት ማድረግ እንችላለን ሲግናልን የሚለውን በዚህ በሲሙሌሽን ለማየት እንሞክራለን። ሶ መጀመሪያ ሪፒተር እንወስዳለን። ሪፒተር አመጣለሁ። ኢን ዲቫይስ ላይ ይመጣና ሁለት ኮምፒውተሮችን ወስዳለሁ። እንደሚታወቀው ሪፒተር ሁለት ፖርቶች ነው ያሉት፣ አንድ መግቢያ አንድ መውጫ። የተቀበለውን ጀነሬት አድርጎ ወደ ቀጣዩ ስቴፕ የሚወስድልን ዲቫይስ ነው። ስለዚህ እነዚህን ለማገናኘት ኮፐር ስትሬት ትሩ ኬብል ወስዳለሁ። ሎክ ሁለት ፖርቶች ናቸው እንደምታዩት ያላቸው ኢተርኔት 0 ኤንድ ኢተርኔት 1 የሚል ፖርቶች ነው ያሉት። ያው በዚህ መንገድ አገናኛለሁ። ይሄን ካደረኩኝ በኋላ አንድ ክላስ ውስጥ ያለ አይፒዎችን ሰጠዋለሁ ማለት ነው። ለምሳሌ ክላስ ውስጥ የሚገኝ 192.168.1 እና በዚህኛው ጋር ደግሞ ተመጥቼ 192.168.1.2 ይሄ በክላስ ውስጥ የሚገኝ ተመሳሳይ አይነት ኔትወርክ ስለሆነ ይሄን መስጠት እችላለሁ። ሎክ ይሄን ዳብል ክሊክ አደርጋለሁ። ኦኬ እንደምታዩት ይሄንን ዳብል ክሊክ አደርጋለሁ። ዳብል ክሊክ በማድረግበት ጊዜ ፊዚካል ፓርቱን ከፍትና ወደ ዴስክቶፕ እመጣለሁ። አይፒ ዚ ስታቲክ የሆነ አይፒ እሞላለሁ ማለት ነው። ሰብኔት ማይስኩም ባይ ዲፎልት ራሱ ይሞላልኛል። ዘግቼ እወጣለሁ። ወደ መጀመሪያው ፒሲ እመጣለሁ። ፒሲ 0 በመጣበት ጊዜ ኦኬ ከፍቼዋለሁ። የፊዚካል ፓርቱ ይህን ይመስላል የኮምፒውተሩ ማለት ነው። ያው ሲሙሌሽንም ቢሆን ዴስክቶፕ የሚለው ጋር አይፒ ኮንፊግሬሽን ላይ ይመጣለሁ። የዚህኛው የሰጠሁት አይፒ ደግሞ ምንድነው? አንድ ነው። ሰብኔቱን በራሱ ይሞላዋል። ጨረስኩኝ ማለት ነው። ሶ ይሄን ካደረኩ በኋላ እስቲ ሲሙሌሽን የሚል እዚህ ጋር ይታያችኋል። እዚህ ጋር ይሄን ከፍታለሁ። አንድ ሲምፕል ፓኬት ዳታ ዩኒት እሞክራለሁ ማለት ነው። ተመልከቱ። ይሄን በማድረግበት ጊዜ ሎክ ዳታው እዚህ ደረሰ። እዚህ ከደረሰ በኋላ እዚህ ጋር ጀነሬት አድርጎት ድጋሚ ወደዚህ የሚሄድበት ሁኔታ አለ ማለት ነው። ስለዚህ ይሄ ፓኬት በትክክል አምፕሊፋይ ሆኗል። ሪፒተሩ በትክክል ሰርቶ መልሶለታል ማለት ነው። እዚህ ጋር የራይት ምልክት ያሳያል ማለት ነው። ስለዚህ ይሄ በትክክል ለመስራቱ የሚያሳየን ነው ማለት ነው። ሶ በሲሙሌሽን ሪፒተር ይህንን ይመስላል ማለት ነው።